አንደኛ ሁሉን ኢትዮጵያዊ ከ80 በላይ ብሔር አለ የሚባል ነገር አለ ኢትዮጵያው ሁሉን ኢትዮጵያዊ ኢትዮጵያ የሚባል አገር ውስጥ ያለን ህዝብ በማንነት ደረጃ የሚገልጸው ኢትዮጵያዊ ማንነት የለም። ሁለት ኢትዮጵያዊ ማንነት ተብሎ ለዘመናት የተሰራጨው ማንነት በሸማ በዶሮ ወጥ በኦርቶዶክስ ክርስትና በአማርኛ ሙዚቃ ወዘተ የሚገለጸው ማንነት የሀበሻ ማለትም የትግሬና የአማራ ማንነት ነው እንጂ የኦሮሞ የሶማሌ የኦጋዴን የጋምቤላ የአኝዋክ የሙርሲ አይደለም። ሶስተኛ ኢትዮጵያዊ ማንነት መኖር የለበትም አላልኩም። ኢትዮጵያዊ ማንነት አለ። ኢትዮጵያዊ ማንነት የሚገልጻቸው ሰዎች አሉ። ምክንያቱም የራሳቸው ማንነትና ኢትዮጵያዊ ማንነት ተብሎ በመንግስት ፕሮፓጌት የተደረገው ማንነት ስለሚጣጣም ኢትዮጵያዊ ማንነት የማይገልጻቸው ደግሞ ሰዎች አሉ። እስከዚህ ድረስ ደግሞ ኢትዮጵያዊ ማንነት ሁሉን ለመግለጽ በቂ አይደለም አዲኩዌት አይደለም። አራተኛ አዲኩዌት ስላልሆነ በቂ ስላልሆነ ሁሉን ለመግለጽ በቂ ስላልሆነ ሁሉን አቃፊ ስላልሆነ ይጥፋ አላልኩም። መጥፋትም ካለበት የሚወስነው የኢትዮጵያ ህዝብ የማንነቱ ባለቤት ነው እንጂ እኔ ወይም አንድ የፖለቲካ አንጃ ሊለው አይችልም። ነገር ግን ይሄ በቂ ያልሆነ ማንነት as fractured as it is ተሻሽሎ ተሟልቶ ሁሉንም በሚገልጽ መንገድ የኔ ኢትዮጵያዊነት ተብሎ ሊወሰድ የሚቻልበት መንገድ ሊሰራ ይገባል። እስካሁን ተሰርቶ አያውቅም። አምስተኛ ይሄንን ኢትዮጵያዊነት የምንፈልገው ሁሉን የሚገልጽ ሁሉን አቀፍ የሆነ ኢትዮጵያዊነት እንዲሰራ እና እንዲተገበር መስማማት ያለብን መርሆች ላይ ነው። እነዛን መርሆች ደግሞ በጋራ ነው መስራት ያለብን። እንትና ቀድመው ይሄን ኢትዮጵያዊ ማንነት አትንኩብን፣ ከዚህ በላይ ኢትዮጵያዊ ማንነት የለም። በዛሬ 400 ዓመት ኦሮሞ ወደ ኢትዮጵያ ወደ የአቢሲኒያ መንግስት ቤተ መንግስት ውስጥ ሲገባ የዛን ጊዜ ሬፈረንደም አድርጓል ወዘተ አይነት ክርክር እናንተን የኢትዮጵያዊ ማንነት ባላደራ ማን አደረጋችሁ? ቦታችሁን ያዙ፣ በደረጃችሁ የዜግነታችሁን ኮንትሪቢዩት ታደርጋላችሁ። ስለዚህ ቦታችሁን ያዙና እኩል ቁጭ ብለን እንነጋገር